ሰላም ጤና ይስጥልን ክቡራትና ክቡራን የሃርመኒ ሚዲያ ቤተሰቦች፣ ይህ በየሳምንቱ ወደ እናንተ የሚደርሰው የኔ ኢትዮጵያ የተሰኘ ፕሮግራማችን ነው። አሁን ጀምሯል። እንደተለመደው ዛሬም አንድ እንግዳ ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንደምትቆዩ ተስፋ በማድረግ እንግዳዬ ራሱን ያስተዋውቃል። ቀጥታ ወደ ፕሮግራሙ እንሄዳለን። አብራችሁን ቆዩ። እንግዳዬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ራስን አስተዋውቅ እንግዳዬ። ስሜ ሰለሞን መንግስት እባላለሁ። የምሰራበት ሙያ የጤና ባለሙያ ነኝ። ባለፉት ዘመናት በኢትዮጵያ የነጻ ፕሬስ ሚዲያ ውስጥ በተለያዩ ጋዜጦች በሪፖርተርነትና በጦማሪነት አገልግያለሁ። ያው እንግዲህ ያስቀየመን መንግስት ለትውልድ እንዲመች በማድረግ የበኩሌን በድንጋይ ሳይሆን በብዕር አስተዋጽኦ ካደረጉት ትውልድ መካከል ነኝ። ኢትዮ ምህዳር ላይ እንደሰራም ተስፋ አድርጋለሁ። አሁን ደግሞ እውነት ቲቪ ላይም እየሰራ ነው ያለው። አሁን ፓስተር ቢኒያም ሽቴ ኦፊሻል ቻናል ቴሌቪዥን ላይ በሃይማኖታዊና በክርስቲያናዊ ወንድማማችነት ለሀገር ግንባታ በሚል ፕሮግራም እሰራለሁ። ዋው፣ አመሰግናለሁ። እንግዲህ ጥሬን አክብረህ ስለመጣህ ከልብ የሆነ ምስጋናን አቀርባለሁ። ቀጥታ ወደ ጥያቄ እሄዳለሁ። እንግዲህ የምናወራው በኢትዮጵያዊነትና በኢትዮጵያ ጉዳይ ላይ ነው። ስለ ኢትዮጵያ እናወራለን፣ ስለ ኢትዮጵያ እንደሰኩራለን፣ ስለ ኢትዮጵያ እንራቀቃለን፣ ስለ ኢትዮጵያ እንፈላሰፋለን። ሰለሞን፣ ኢትዮጵያዊ የሆንከው እንዴት ነው? ወይንም ኢትዮጵያዊነት እንዴት ተቀበልከው? ከቤተሰብ ነው? በአስተማሪዎችህ ነው? ወይስ ደግሞ ዩኒቨርሲቲ ገብተህ ባገኘው ዲግሪ ነው ኢትዮጵያን የተቀበልካት? አመሰግናለሁ ቶማይ። እኔ እንግዲህ ኢትዮጵያዊነትን የተቀበልኩት ታድኜ ሳይሆን ታድዬ ብለው ከሚያምኑት ወገን ነው። አንዳንድ ሰዎች እንግዲህ ኢትዮጵያን የግዛት አጼ አመሰራረት አላት ለሚሉ ሰዎች መጥቶብኝ ነው እንጂ እኔ ያልሄድኩበትም የሚሉ ሰዎች ስለምሰማ እኔ ተማርኬም ተባርኬም ነው ኢትዮጵያዊነትን የተቀበልኩት። በዛ ላይ ደስ ብሎኝ ነው። ደስ ሲለኝ ደግሞ እንዲሁ አንዳንዴ እድለኛ ስትሆን ታሪኳ ከሚያኮራ ሀገር ላይ ትፈጠራለህ። አንዳንዶች ደግሞ የማያኮራ ሀገር ውስጥ ተፈጥረው እንድታኮራ ይሰራሉ። ሁለቱም ስህተት አይደለም። እኔ ግን እግዚአብሔር የመረጣት የተከበረች ሀገር ላይ ስለተወለድኩ በጣም ደስታ ነው የሚሰማኝና እኔ ኢትዮጵያዊነትን መጀመሪያ ያገኘሁት ከቤተሰብ ነው። እንግዲህ ማይንድ ሴታፕ የተቀረጸው ፋሚሊ ውስጥ ስለሆነ ከዛ ቀጥሎ ያደኩበት ከተማ ነው። እኔ ያደኩባት ትንሽ ከተማ በ3000 ሰው 7 ሃይማኖት አለ እና ሃይማኖቶችን ለመጥራት እንግዲህ የሙስሊም፣ አልሂም፣ አውራምባ፣ ኦርቶዶክስ፣ ፕሮቴስታንትና አድቬንቲስቶች ባንድ የሚኖሩበት በደብረ ታቦርና በወረታ ከተማ መካከል የምትገኝ ትንሽ ከተማ ነች። ልጅነቴን እንትን ያልኩባትና በብዙ ሃይማኖት መካከል ንግድ ቤት ነው ያደኩበትና አክስቴ ሆቴል አላት። ጠላ የሚሸጥበት ቤት ነው ምሮሮና ሁሉም ሃይማኖቶች ተሰብስበው እዛ ሲያወሩ ከአንድ ገበያ ሲውሉ እያየሁ ነው ያደኩት። ከዛ መቀጠል ትምህርት ቤት ነው የሄድኩት። ትምህርት ቤት ሲሄድ እንግዲህ እኛ ትምህርት ቤት የገባንበት ዘመን እንዳሁን አይደለም። እኔም ይሄን ለማለት ስለደረስኩ ደስ ይለኛልና ዘር አይቆጠርም። ገርፎ ያሳደጉን ሰዎች በአሁኑ ሰዓት ከኔ ጎሳ የሆኑ ሰዎች አይደሉም። ኢትዮጵያዊነትን ያስተማሩን የነበሩት ወታደሮችና ልጅነት የተሰራበት መንገድ ሁሉ ደስ ይለኛል። ከዛ ከፍ እያልኩ ሲሄድ አካዳሚክ ስታፍ ነው እንግዲህ እኔ ሊሰራኝ የሚችለውና እማውቀውን ሰው ስለሌለኝ ነው እንግዲህ አንድን ሐሳብ መቀበለውና ፕሮፌሰር መስፍን ወልደማርያም አንዴ ምን ይላሉ? ኢትዮጵያ ማለት በአያት በቅድማያት ደምና አጥንት ታጥሮ የተከበረ ሀገር ነው። የአያቶቻችን ደም አጥንት ለነጻነት ሲባል ተከስክሷል፣ ደም ፈሷል። ያ ደም ደግሞ ዝናብ ሲጥል አፈሩ እየሟሟ ወደ ወንዝ ወርዷል። አባይ እስከ ሜዲትራኒያን ይደርሳልና ኢትዮጵያዊነት ከወንዝም ጋር ይዛመዳል ይላሉና ኢትዮጵያዊነት ከዓለም አቀፋዊነት ጋር የሚዛመድ ነገር ነው እንጂ እንዲሁ ተቀምቦ የተቀመጠ ነገር አይደለም። ሌላው ኢትዮጵያን ይስሉልኛል ብዬ እንግዲህ ከቤተሰብ ወደ ትምህርት ቤት መጥቼላለሁና ወደ ከፍተኛ ትምህርት ተቋም ከገባው በኋላ ኢትዮጵያዊነቴን ያጸኑልኝ ምሁራኖች አሉና ከነዛ ውስጥ አንዱ ፕሮፌሰር አንድሪያስ እሸቴ ናቸው። ፕሮፌሰር አንድሪያስ እሸቴ ምን ይላሉ? ኢትዮጵያ የሞፈር የመጽሐፍና የሰይፍ ሀገር ናት ይላሉ። እና የሞፈር ሀገር ማለት እንግዲህ አፍሪካ ውስጥ በዓለም ከነበሩ 5 ጥንታዊ መንግስታት አንዷ ነች። ፕላንቴሽን አግሪካልቸርን ለዓለም ካስተዋወቁ ሰዎች አንዷ ነችና ዶናልድ ሌቪን አህያና ፈረስን አዳቅለው በቅሎን የፈጠሩ ሀገራት ይለናል። ዳጉሳንም የፈጠሩት ኢትዮጵያ ነው። አዎና
የሞፈር ሀገር አሁን ፕላንቴሽን አግሪካልቸር እንግዲህ ሰዎች በግብርና ማስተርሳቸውን ይዘው እንደሌላው አፍሪካ ሀገር እኩል ያስተምሩ ይላሉ እንጂ የኛ አያቶች ይሄ በሌለበት ዘመን ጤፍ እንዴት እንደሚዘራ እንስሳት እንዴት እንደሚራቡ የፕረኒንግ የሚባል ቴክኖሎጂ አለ። በርቶሎሚ ሎሚና ብርቱካን እንደዚህ አይነት ነገር ውስጥ የነበሩ ናቸውና የሞፈር ሀገር ናት የሚሉት ይሄን ሲገልጹ ነው። የሰይፍ ሀገር ናት የሚሉት ደግሞ እንግዲህ ለዘመናት ኢየሱስ ክርስቶስ በተሰቀለ በቅርብ ዓመታት ውስጥ የነበሩ የሮም ነገስታት እንኳን ኢትዮጵያን ሊወሩ ከ3 ጊዜ በላይ ተሸንፈው የተመለሱበት ነው። እስክንድርም መቶ ተሸንፎ ሄደዋል። እስክንድር ተሸንፏል። ሌላው አንድ የግብጽ ፈርዖን አለ ኢትዮጵያን አትፊ በሚል መጽሐፍ እዛ መጨረሻ ላይ ኢትዮጵያ 50 ዓመት የኃይለ ሥላሴ አማካሪ የነበሩ ሰው ናቸውና የጻፉት ጆን ስፔንሰር ይባላሉ። ጆን ስፔንሰር ኢትዮጵያዊነት ከሚገርመኝ አንዱ ጦረኛነት ብቻ ሳይሆን ይላሉ ሲመጡባቸው መከላከል እንጂ የሰውና ሀገር ዶ መድፈር አያውቁም። ያን የሚያሳየው ነገር ይላሉ አንድ ፈርዖን ኢትዮጵያ ወታደሮቹን ያሰለጥን ነበር እና ኢትዮጵያ ንጉስ ሰምቶ ስለነበር ደብዳቤ ጻፈለት። የኔን ሀገር ልትወር ጦር እየሰበክ ወታደሮች እያሰለጠንክ እንደሆነ ሰማሁ። እስክትመጣ በጉጉት ተጠብቃለሁ። እስከዛው ግን የሰው ሀገርን መውረር የኢትዮጵያውያን ባህል ያላደረገን እግዚአብሔርን አመስግን ይለዋልና ጦረኝነት ብቻ ሳይሆን ከሰው ሀገር የሚሄደው ወይ መብት ሊያስከብር ነው ከዛ ውጭ ምንም ዓላማ የሌለው የመስፋፋት ዓላማ የሌለው እንደምታውቀው ኢራኖች ወይም ፋርሶች ሳውዲ ሊያጠፉ በሄዱ ጊዜ የኢትዮጵያ ንጉስ ካሌቭ ዋና የሚችል ዝሆንን እቃጭ ነው ሄዶ ነፃ ወጥቶ ተመለሰና ቃልና ኢትዮጵያ የሰይፍ ሀገር ናት ሲባል እንዲሁ ቁማ የተገኘች አይደለችም። ኦቶማን ቱርኮች የተነሱበት የአረብ አብዮት ትልልቅ ነገር እናነሳለንና በዛ መካከል ፋይት አድርጎ ራሱን ያቆየ ህዝብ እንጂ እንዲሁ ዝም ብሎ የተገኘ ህዝብ አይደለምና የሰይፍ ሀገር ነው የሚሉት እሱን ነው። ሰይፍ ላይ እንዳለ ሰለሞን ልጨምርልና እዚሁ ላይ ምንድነው በዓለም ላይ እንደ ኢትዮጵያ የተወረረ ሀገር የለም። በዓለም ላይ ደግሞ እንደ ኢትዮጵያ ወረራውን ያሸነፈ ሀገር የለም። እሱ ለመጨመር ፈልጌ ነው ሰለሞን። እውነት ነው። እንግዲህ በታሪክ አጥኚዎች እንደሚሉት ኢትዮጵያ በታሪኳ እንግዲህ ያልተቃጣባት ወረራ የለም። አውሮፓዎች እንግዲህ ሮሞች 3 ሞክረዋል። በኦቶማን ኤምፓየር ውስጥ እንደም የአረብ ሪቮሉሽን እንደም ማን የሚባል የታሪክ ጸሐፊ ምን ይላል? የአረብ አብዮት ከተነሳ በኋላ እንግዲህ ኢትዮጵያውያኖች ቀይ ባህርን አጥተዋል። ሽንፈት ተብሎ የሚነሳው እንኳን የአረብ አብዮት ከተነሳ በኋላ አረቦች ቀይ ባህርንና ያንሽ ደሴቶችን ከኢትዮጵያ ከወሰዱ በኋላ ኢትዮጵያ በተራራዎቿ ተጋርዳ የምትኖር ዓለምን የማታውቅ ዓለምም የማያውቃት ሀገር ሆነ ይችላል። ማክሲመም ሽንፈት የምትለው የባህር ወሽመጥ አካባቢ ያለን አካባቢ ስለሆነ የንግድ መስመርም ስለሆነ እንደዛ አይነት ነገር ዛዎች ካፒታልን የሚያናጋ የማህበረሰብን ሪሌሽን ሰብሮ የሚጥል ኢንዲጂነስ ካልቸርን የሚያጠፋ ወረራ ኢትዮጵያ ተሸንፋ የምታውቅበት የለም። ቀጣይ የሚሉት እንግዲህ ሶስተኛው ኢትዮጵያ የመጽሐፍ ሀገር ናት ነው። እንግዲህ ሰው አሁን የግዕዝ ቋንቋ ይላል። ከግዕዝ ቋንቋ በፊት የሳባ ፊደል የነበረበት እንግዲህ ቋንቋ እንደምታውቀው በሊንጉስቲክ ተማሪዎች የሰው ልጅ በዘመኑ ካገኛቸው ነገሮች ሁለተኛው ነው። የመጀመሪያው እሳት ነው፣ ሁለተኛው ቋንቋ ነው። የሚናገረውን ቋንቋ የጻፈ ህዝብ ደግሞ ትንሽ ነው አሁን እና የዳበረ ቋንቋ ባለቤትና የሚናገሩትን የሚጽፉ አያቶች ያሉን ሰዎች ስለሆን አንደኛ የተቀመጥንበትም እንግዲህ ለጂኦፖለቲክ ከእስራኤልም ይቀርባል፣ ለህንድ ይቀርባል፣ ለቻይና ይቀርባል። እንደውም ኢንዲያን ኦሽን እኮ ኢትዮጵያን ኦሽን ይባል ነበር። በዛ መካከል የባህል ሪአክሽን ብቻ ሳይሆን ትልልቅ የአስትሮሎጂ ዕውቀቶች፣ ትልልቅ የማዕድን ማውጣት እንግዲህ ኢዛና እንደምታውቀው በዓለማችን ለመጀመሪያ ጊዜ በወርቅ ሳንቲሙ ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ የጻፈ ኢንጋድ ዊ ትረስት የሚል ከመጻፉ በፊት ነውና በዚህ ሁሉ ፊደላችን የምንጠቀም ባህላችን ሪከርድ የሆነ ነውና እንዲህ ስንል አንዳንዴ ኢትዮጵያ ስፋቷና ወርዷ በየጊዜው ይቀያየራልና አንዳንድ የጽሁፍ ቋንቋ የሌላቸው ኢትዮጵያ ጎሳዎች ስላሉ ምናልባት እያስገደርን እንዳይመስል ይሄ ቤትም ሀገር ቫራይቲ ያለ ነውና እንደዚህ አሁን ማውራላት ኢትዮጵያ ዳር እስከ ዳር ትጽፋለች ማለትም አይደለም። ግን የመንግስት ስርዓት መስርተው ይኖሩት አብዛኞቹ ጎሳዎች ከዓለም የሚገናኙበት የጽሁፍ ቋንቋ፣ ልብ ወለድ፣ ፍልስፍና እንዲህ አይነት ነገር ያላቸው ናቸውና ወደ አካዳሚክ ትምህርት ስገባ ኢትዮጵያዊነቴን ካጠነከሩልኝ ምሁራን አንዱ ፕሮፌሰር አንድሪያስ ሸቴ ናቸው። ሌላው ደግሞ እንዳልኩ ነው 7 ሃይማኖት ባለበት የ3000 ሃውስሆልድ ገጠር ውስጥ ስለኖርኩ ያን የሚያሳስብና የሚያስታውሰኝ ንግግር የፕሮፌሰር መስፍን ወልደ ማርያም ነው። እሳቸው ምን ይላሉ? ኢትዮጵያዊነትን ሲገልጹ ነው ኢትዮጵያዊነት ለሙሴ፣ ለክርስቶስ፣
እንዲሁም ለመሐመድ የተጨሰ ዕጣን በእርገት የሚገናኝበትና እንደተጎዘጎዘ ቂጠማ እርስ በርሱ የተያዘ ህዝብ ነው ይላሉና እንግዲህ ሐዋርያት ሥራ ምዕራፍ 8 ቁጥር 34 ነው አይደል? ጃንደረባው ክርስትናን የተቀበለው ከዛ በፊትም መሰዊያ ስርዓት ያለን የሚበየት ስርዓትን የምንከውን ሰዎች በፊዚካል ወርልድ ሲያምኑ ሜታፊዚካል ነገርን የሚማልሉ አያቶች ነበሩ። ምንም ይሁን ከተፈጠረው ጀርባ እግዚአብሔር አለ ብለው የሚያምኑ አያቶች ነበሩን። እምነትን በየጊዜው ሲመጣ ደግሞ በየመልኩ የምንቀበል ማለት የማሰብ ነፃነትን የምንሰጥ ህዝቦች ነን። እንግዲህ ክርስትና መጣ፣ አይሁድ ማለት ከአይሁድ ጋር አንዳንድ ትራዲሽኖችን አስቀጥለን የኢትዮጵያ ኦርቶዶክስ ተዋህዶ ከፈረንጆች ኦርቶዶክስ ተዋህዶ ጋር እንኳን የሚያማልል የራሷ ነገር አላት ካለው ላይ ስለጨመረች ነው። ሌላው ደግሞ ክርስትናን ተቀብለን በምንኖርበት ጊዜ እስልምና ይመጣል። እንግዲህ የሀሳብ ነፃነት አሁን እኔ እናንተ ላይ እንኳን አይታይም። አሁን ዘመናዊ ነን ከአውሮፓ እውቀት ኮርጀናል የሚሉ ሰዎች እንዲህ በመርህ ደረጃ ያወራሉ እንጂ ሀሳብን አያስተናግዱም። ግን አንድ የአክሱም ክርስቲያን ንጉስ ሙስሊምን ያስጠጋው እንዴት ነው? ይገርማል። ይህ አይደለም የሚገርመኝ፣ ዘመን በጣም ወደ ኋላ ስለነበር ኢንተርኔት የለም አይደል? ሰው የሚያከብር ንጉስ እንዳላውቀው ለምን ደብዳቤ ጻፉ? ተቀበልናቸው። ይሄ ማለት ሙስሊምና ክርስቲያንን የሚያቃቅር ታሪክ አልነበረም ማለት አይደለም። ግን አብዛኞቹ የውበት ናቸው። ያው ረሱልም እኮ 86 ሰዋቦችን ሲልኳቸው ደግ ንጉስ እንዳለ ማስቀድመው ስላወቁ ይመስለኛል። የመረጃ ልውውጡ ደስ አይደል? እንግዲህ እሳቸው ስፒሪት ይበልጣ ባይዘ ወይ ከረባን ማርቸንት ጋር ስለዞሩ የሚያውቁት ይሄን ነው። ግን ዛሬ በጠበቅከው ቦታ ስንቱን አላጣው? የአብይ መንግስት ሲመጣ ስንቱ ነው ተጠልፎ ወደቀው? ኢትዮጵያዊ ነኝ ሲል ከርሞ ሰው ሌላ ነገር ይሆናል። በጣም እምነት የሚጣልባቸው አባቶች ነበሩ። እስልምናን ተቀብለው እስልምና ደግሞ የኢትዮጵያ ሌላ ውበት ሆኖ መጥቷል። ስለዚህ በዚህ ሁሉ ደግሞ ብዙ ዘር አለ። እንግዲህ ከአረብ አርጎባት አቃለ ትልልቅ ጎሳዎች ከአረብ ሀገር መጥተው ኢትዮጵያ ውስጥ ኢንዲጂነስ ሆነው ተዋልደን ትልቅ ሀገር ገንብተናል። አርጎባ አረብ ገባ የሚሉም አሉ። አረብ ገባ ነው በትክክል ነውና ኢፋት አካባቢ የወላስማ ዳይናስቲ ብዙ ነገር ብትሄድ እስልምናን ከተለያዩ ዘር ጋር ያቀላቀለ ኢትዮጵያ ውስጥ ያሉ የተለያዩ ጎሳዎች ደግሞ በተለያየ ሃይማኖት ውስጥ ከዘር ጋር የተቀላቀለና ሁሉም የሚያምርበትና ፕሮፌሰር መስፍን ይሄን ሁሉ አይተው ይመስለኛል ኢትዮጵያዊነት ለሙሴ ለክርስቶስ እንዲሁም ለመሐመድ የተጨሰ ዕጣን በእርገት የሚገናኝበት ነው ያሉትና ይሄ ነገር ኢትዮጵያዊነቴን ከቤተሰብ እስከ አካዳሚክ ላይፍ ገንብቶታል ብዬ አምናለሁ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ይህ የምትመለከቱት የኔ ኢትዮጵያ የተሰኘ ሳምንታዊ ፕሮግራማችን ነው። እንግዲህ ደርዝና መልክ ወርድና ውበት ያላቸው ንግግሮችን እየሰማችሁ እንደሆነ ተስፋ እናደርጋለን። ጭውውታችን ይቀጥላል። አሁን የተፈጠረው ችግር ምንድነው ሰለሞን? ፖሊሲው ተሳስቶ ነው? ህገ መንግስቱ መስመሩን ስቶ ነው ወይስ የፌዴራሊዝም ሲስተሙ ገጭ ግቡ ስለበዛበት ነው ወይስ ምንድነው? ይሄን ያክል የምናያቸው ነገሮች አሁን ኢትዮጵያ ውስጥ የተፈጠሩት ምንድነው? የቱ ቦታ ላይ ነው የደጃፉ ጉበን የተከፈተበት? የቱ ጋር ነው? ወይም ደግሞ የመግቢያው ወይም ደግሞ የደጃፉ ላይ የቱ ቦታ ነው ስንጥቅ የተፈጠረው ሰለሞን? እንግዲህ አሁን የጠየቀኝ ጥያቄ የኤሊት ጥያቄ ነውና በአንድ ከተማ ውስጥ ከሚኖሩ ሰዎች አንዱ ስለ ሰፈሩ እንደሚናገረው እኔም የማውቀው ሰው ያወቀውን ያክል ይናገራል፣ ያረባውን ያክል ያሰማራል እንደሚባለው ከማውቀው ነገር ግን ምንም ፖለቲካል ኢንቴንሽን ተልኮ የሌለበት እውነት ነው የምናገረው እና የተጠየቁት ጥያቄ ውቅያኖስ ስለሆነ ያቅሜን እንደምመለስ ለመናገር ነው። እኔ የኢትዮጵያ ችግር ተፈጥሯል ብዬ የማስበው ዛሬ አይደለም። የመጀመሪያው ችግር ያለ መደማመጥ ችግር ነው። እንግዲህ ችግር የሌለበት ሀገር የለም። ሀገር ችግር ከሌለባት መንግስተ ሰማያት ወደ መሬት ወርዳለች ማለት ነው። ግን ችግር ያለው አሁን ዶክተር ገመችስ ደስታ ይመስሉኛል ዶክተር አብይ የተመረጠ ሰሞን አንድ ነገር ተናግረው ነበር። ዶክተር አብይ ቀጣይ ፈተና ይላሉ ሰሜን ኢትዮጵያ ውስጥ ሞልቶ የተረፈ ኢትዮጵያዊነት ወደ ደቡብ ደግሞ ከዛ ተቃራኒ ያለ ከዛ ሞልቶ የተረፈውን ወደዚህ ማመጣጠን ይጠበቅባቸዋል ይላሉና እኛ አካባቢ አሁን እንግዲህ እኔ ሰሜን ኢትዮጵያ አካባቢ ሰው ስለሆንኩ መንግስት የተመሰረተበት ትልልቅ ታሪክ ያለው አካባቢ በመወለዴ ኩራት ይሰማኛል። ግን ደቡብን መርሳት አለብኝ ማለት አይደለም። ሌሎችስ ምን ይላሉ? ኢትዮጵያ ጠንካራ የንግድ ስርዓት፣ የፖለቲካ ስርዓት፣ የሚሊተሪ ስርዓት ያላት ሀገር ነበረች። ግን ማህበረሰብን አንድ ላይ የማያስጉዝ ስህተት ነበር ወይስ አለ? ማጥናት አለብን። እንደው ሀገሬ ፍጹም ናት የሚል ከሆነ ችግር ይፈታል ብዬ አላምንም። በዛ መሰረት ለምሳሌ ሰሜን ኢትዮጵያ ጀምሮት ተጨቆንኩ የሚል ጎሳ አለ። እኔ ጭቆናን አውሮፓዎች በነገሩኝ መሰረት አይደለም ተንተን የምፈልገው ኢትዮጵያዊኛ አውቀዋለሁ። አለቃ ታዬ ገብረ ማርያም ይናገራሉ። ነጋዴ መጫኛ ነካሽ
ቀጥቃጮች ጠይብ እየተባሉ ቆዳ ሰራተኞች ፋቂ እየተባሉ አጥር የሚሰሩ ሰዎች ነቃይ ወር ምናምን እየተባሉ ደቡብ ብትሄድ መንጃ ብሔረሰብ በበላበት ሳህን አይበላም። እኔ አካባቢ ብትመጣ ነገደ ወይጦ በበላበት ሳህን አይበላም። ምንም ዋሸት አያስፈልግም። ስለዚህ ፈረንጅ ሳይነግረን ወይም ደግሞ በእነሱ ኮንቴክስቹዋል ሚኒንግ ሳንሄድ ከፋኝ የሚል ማህበረሰብ ካለ እሱን መደማመጥ ያስፈልጋል። ለምሳሌ ክርስቲያን ሆነን የኖርን ማህበረሰቦች ክርስቲያን ያልሆኑትን ሰዎች የምናይበት መነጽር አለ። አሁን ዘመን ተቀይሯል አይደል? መደማመጥ ያስፈልጋል። የእኛን እምነት ስለማይከተሉ ያንቋሽሽናቸው ካሉ ይህ ትክክል አለመሆኑን እንቀበል። እኔ ቤተ መንግስት ዳር ስለኖርኩ ጫካ ዳር ተጥሎ የኖረን ሰው ደግሞ እንደኔ ኢትዮጵያን ወለድ አይባልም። ስለዚህ የመጀመሪያው ችግር ሁሉም የየቤቱን ያወራል። ከዛ ቀጥሎ ደግሞ ፈረንጅ በላከው መሰረት ያወራል። ግን ኢትዮጵያን ቁጭ ብለን ለምሳሌ ድሮ ተንቄ ነበር የሚል ጎሳ አለ። መድኃኒቱ እኮ ዛሬ አለመናነቅ ነው አይደል? የሀብት ክፍፍል ላይ እኔ የነበረኝ ነገር ኢንጀስቲስ ያለበት ነው ካለ አሁን የተማሩ ሰዎች የፍትህ ስርዓትን ጀስቲስ ኢዝ ኤ ማጆሪቲ ኦፍ ሃፒነስ ፎር ኤ ማጆሪቲ ኦፍ ፒፕል ነው አይደል? ያን ማች የሚያደርጉ ምሁራን መጥራት ነው። አሁን እኮ ሀገር ወዳድ ሰዎች ፖለቲከኛ አይደሉም፣ ፖለቲከኞች ሀገር ወዳድ አይደሉም እንጂ ጥቁር የነካው ውሃ እኮ ገንዳው ይቀየር ነበር አሜሪካ ውስጥ አይደል? ነውር የሌለበት ሀገር የለም። እኛ ግን ነውር ለመፍታት የሄድንበት መንገድ ደግሞ ነውሩን ከፍ አድርጎታል። ስለምኒልክ ሲነሳ የሚልክ ተከራካሪ የአማራ ቴሌቪዥን ነው ወይም ከባህር ዳር የመጣ ሰው ነው። የደቡብስ ምን ይላል? ሊዋሽም እኮ ይችላል። ግን ኢንቴሌክቹዋል ፊሊንግ ያላቸው ምላችሁ ሰዎች ከጂጂጋ ስለምኒልክ የሚከራከር ሰው፣ ከወለጋ ስለምኒልክ የሚከራከር ሰው፣ አብዲሳ አጋ የሚባል የዩኒቨርሲቲ ካምፓስ ጎንደር ላይ ሳይ በእንደዚህ አይነት ምሁራዊ እይታ የተቃኘ ሰው ካለ ግን የለም። ስለዚህ የኢትዮጵያ አሁን ያለችበት ሁኔታም መጀመሪያ ችግሩን አላየ ነው። ለምሳሌ የንጉሱ ስርዓት ትክክል ነበር እንዴ? የኢትዮጵያ የንጉስ ስርዓት እንግዲህ ኢትዮጵያን ቁማ እንድትኖር ያደረገ ስርዓት መሆኑን በሚሊተሪና እንደ ሀገር በመቀጠል ምንም የሚካድ ነገር የለውም። በዛ መካከል ግን የጭሰኛ ስርዓት ሰውን አላማረረም? የድመት ግብር የሚከፈልበት ቤተክርስቲያን አልነበረም? ነበር አይደል? ስለዚህ ያ በቃን ብሎ የራሱ ትውልድ ምን አመጣ? መሬት ላራሹን አመጣ። መሬት ላራሹን ዌልካም ብለናል። ከዛ በኋላ የመጣውስ ልክ አይደለም አይደል? ስለዚህ ኢትዮጵያ ውስጥ የመጀመሪያው ችግራችን በራሳችን ዓለም ውስጥ እየፈታን አይደለም። ሌላው ደግሞ ዴኒያል ውስጥ ያለ ሰው አለ። አንዱ ምኒልክን ሲጀመር ምኒልክ የኢትዮጵያ ፖለቲካ ውሃ ልክ የሆኑት ለምንድን ነው? ቅድም ከወርቅ ሳንቲም ላይ የሀገሩን ስምና ክብር የሚጽፍ አምላኩን የሚጽፍ መሪ ነበርና አይደል? ዋይ ኦልዌይስ ምኒልክ የተቸነከረበት ነገር አለ። ሌሎቹ የሚጠይቁት ይሄን ነው አይደል? ስለዚህ በምሁራዊ እይታ መሆን ያለበት ሀገሪቱ ያለው ችግር ይጠና፣ ሌላው ዴኒያል ይቁም። ደግሞ አካዳሚክ ዲስካሽን አካዳሚክ እንትን እንደምታውቀው እውቀት እኮ ዘር ሀገር የለውም። አሁን ዶቼ ቬለ ላይ ፕሮግራም እየሰማው ነበር። ከመቀሌ የደወለ ምሁር ስለ ትግሬ ነው የሚከራከረው፣ ከባህር ዳር የደወለው ስለ አማራ። ግብዝ እኮ ነው። ስለዚህ መጀመሪያው ኢትዮጵያ ምሁሮቿን ፖለቲከኞቿ ሀገር ወዳድ አይደሉም፣ ሀገር ወዳድ ምሁሮቿ ፖለቲከኛ አይደሉም። ምክንያቱም የፖለቲካ እና የሞት መስመር ድሮ የተገናኘ ነበር። ፖለቲካ ሲታይ ሞት ስለሚታሰብ፣ ስለዚህ የፖለቲካል ፕላትፎርሙ መስተካከል፣ የምሁራን ፕላትፎርሙ መስተካከል፣ የማህበረሰብ እሴት መስተካከል። የሴት ልጅ ግርዛት ቀርቷል አይደል? ልክ እንደዛ ልንተዋቸው የሚገቡ ነገሮች እኮ አሉ። ምን ሸምተው ሁሉ ከፈረንጅ ስለምን ይሆናል? ለምሳሌ ዳንኪ ኢንተርናሽናል የሚል ድርጅት አይታል። አህያ አትጫኑ የሚል በጻድቁ ዮሐንስ ዘመነ መንግስት አህያ ከጦስል ያላት አህያ መጫን ያስቀጣል። የሴት መብት አክብር፣ ትክክል ነው፣ ማክበር አለብኝ። ሴንቲሜንቱ ምናምን ችግሩ ሊኖር ይችላል። ግን አፋርና ሶማሌ ውስጥ ሴትና መሬት መምታት ነውር ነው። ልክ ነው። ያኛው ለምን ያልሸምተው? ዩሮፕ ግን ይሄ አልነበረውም። አሁን ያልከው የዩሮፕ አፋርና ሶማሌ የሚያደርጉትን ዩሮፕ አልነበረውም። አሜሪካ እስከ ቅርብ ጊዜ አልነበረም። አዎ ከአውሮፓም እንቀበል የመቀበል እኮ አለብን እኛም እንስጥ። አዎ አንዳንዴ አሁን የሚመስለው ሰው ፈረንጅ ጥላት አይደለም። ይሄ የምናወራበት ካሜራ ሁሉ እኮ አሁን ከዓለም ያገናኘን ፈረንጅ ነው። ታንክስቱ ፈረንጅ ምንም ችግር የለውም። ግን አንዳንዴ ወንድሜ ሲመክረኝ በቀላሉ የሚገባኝን ነገር ፈረንጅ ማስቸገርም ስለማያስፈልግ ነው። ልክ ነው። ስለዚህ ምን ሸምተውን እንወቀው። ከፈረንጅ ደግሞ ጠላትም አለን ወዳጅም አለን አይደል? ስለዚህ የሚጠቅመን ነገር እንውሰድ። በሀገር አቀፍ ደረጃ ለምሳሌ ስታፈቅር ሽማግሌ ልካ ባል መምረጥ የሚቻልበት ጎሳ ታውቃለህ? ኢትዮጵያ ውስጥ አለ። ይሄ የቱን እንውሰደው? የቱን እንጣለው? የከፍተኛ ትምህርት ዘይቤ ላይ እንትና ዶክተር ጓለ ገብረሃንስ ይናገራሉና እውቀት ሁለት መሰላል አላት ይላሉ። የግራውን ዊዝደም ብለናል፣ የቀኙን ደግሞ ሰናይት ብለናል። እውቀትን ከመልካም ምግባር ጋር ሲያስኬድ ነው ሰው ከላይ የሚደርሰው። ልክ ነው። ስለዚህ ኢትዮጵያ ፕሮፌሰር ሊሆን ይችላል፣ እውቀቱን ነው ማለት
ክፋቱ ላይ የጨመርከው እውቀት ምንም ሊያመጣ አይችልም። ስለዚህ የኢትዮጵያ ችግር የተፈጠረው ኢትዮጵያ ድሮም ችግር አለባት፣ አሁንም ችግር አለባት። ግን ልንፈታ የምንችለው ትናንትን ቅዱስ እያደረግን አይደለም። ከትናንት መልካሙን ያዝ፣ ኩሎ አመክሮ ወዘሰና ያጽኑ ነው አይደል? አዲስ አበባ ዩኒቨርሲቲ እንትን መፈክሩ ሁሉንም ሞክር መልካሙን ያዝ። ትናንትም የጽድቅ ሀገር አልነበረችም ኢትዮጵያ፣ ዛሬም የክፋት ሀገር አይደለችም። ድሮ መልካሙን እንይዛለን፣ ካሁኑ ደግሞ መተው ያለብን በመነጋገር ሁሌ አንዱን ሰው ሰይጣን አንዱን ሰው መልአክ እንደሚባል ነገር የለም። የሰው ልጅ ጽድቅ የመርገም ጨርቅ ነው አይደል የሚል መጽሐፍ ቅዱስ። ስለዚህ ምኒልክን የምደጋግበው እንትን ውሃ ልካቸው ስለሆነ ነው አሁን የሚከራከሩ ሰዎችና የሰው ቅዱስ የለም የሰው ርኩስ የለም፣ በመሃል ነው አይደል? ፕሉቶ እንኳን የሰው ልጅ የተፈጠረው በአኒማልና በመላእክት መካከል ነው ይላል። አንተ ኤክሰርሳይዝ ባረክ ቁጥር አእምሮን የመጠቀም እድል ከፍ ባለ ቁጥር ወደ የትኛው ነው የምትሄድ? ወደ መላእክት ዓለም። ምን ታደርጋለህ? አስገድደህ ትደፍራለህ፣ ትሰርቃለህ፣ የሰው ትዘርፋለህ፣ ዘረኛ ትሆናለህ? አትሆንም። ስለዚህ ለሰው እርካቡን ነው የምታለማምደው። ይህን ማድረግ ያለበት የሃይማኖት አባት፣ መምህር፣ ቤተሰብ ነው አይደል? በዚህ መሰረት ያላደገ ሚሊተሪ ምን ይሆናል? ከውስጡ አማራን ያረገዘ የመከላከያ ሰራዊት ባህር ዳር ላይ ለሚደረግ ዘመቻ ኤፌክቲቭ ይሆናል? ወላይታውስ ቢሆን? ስለዚህ በዚህ መሰረት ያልተቃኘ ስለሆነ በእኔ አቅም የሚገባኝ መጀመሪያ ችግር ስተነትን ከፈረንጅ አምሮ አልነሳም። አሁን ስትራቴጂክ አሊያንስ ምናምን ብዙ ነገር እኮ ያወራሉ፣ ማውራትም እንችላለን ከፈለኩ። ግን እኔ የማውቀው በሀገሬ መሰረት ባህላችን ልክ ያልሆነ ነገር አለ። በራሳችን መንገድ እናድሰው። አንድ ሰው ደግሞ ለምሳሌ ተጨቆንኩ የሚል እኮ እንትን ነው አይደል? ስሜት ነው። አንድ ሰው ተጨቆንኩ እያለ አልተጨቆንክም አይባልም። ወንድሜ ለምን ተጨቆንክ? በዚህ ጊዜ ትምህርት ቤት ስገባ አዋርደውኛል፣ በስሜ አፍሬያለሁ፣ በባህሪ አፍሬያለሁ ካለ ለምን እከራከረዋለሁ? ዌልካም። አሁን እንዲህ የማትሆንበት መንግስት እንቅረጽ ማለት የለብንም። አሁን እኮ ድሮ እንዲህ ያልሆንክም ይሄኛው እንዲሁኛል ነው የሚከራከሩት። በቃ እኔ አሁን በቤተ መንግስት ውስጥ የኖርኩ የበታችነት ሊሰማኝ ይችላል። ማንም ከፍ ሊያደርገኝ እኮ አይችልም። ይህን ስሜት ነው ማከም ያለብን። ስለዚህ ተጨቆንክ የሚል ሰው ካለ አንካድ። ይሄኛው በግብዝነት ደግሞ የሚያወራ ሰው ካለ እሱም ይውረድ እና ሀገራችን እንደዛ እንገባት ብዬ ነው የማስበው። እና አሁን ያለው ችግር እንዳልኩ የመጀመሪያው የችግሩን በሽታ ረስቶ የጀመረ ነው ብዬ ስለማምን ነው። መልካም እንግዲህ ሰለሞን እሴት አለን 3000 ዘመንም ይሁን 5000 ዘመንም ይሁን 10000 ዘመንም ይሁን በማህበረሰቡ ውስጥ እየተሽለኮለኩ የመጡ በጎ እና መልካም እሴቶች ነበሩ። እነዚህ እሴቶችን ሰብስበን ቀምረን አንድ ላይ ደምረን ወደ መፍትሄ ማምጣት ስንችል እየተፋጀንባቸው ነው ያለነው። ስለ ሴት አንድ ትንሽ ነገር የምትለው ነገር አለ? የሴቶቻችን ገዳ አንድ ራሱ ትልቅ በረከት ነው ለኢትዮጵያ። እውነት ነው። አቦ ገረብ አንድ ራሱን የቻለ ትልቅ በረከት ነው ለኢትዮጵያ። እርቂ እንደርታ ራሱን የቻለ አንድ በረከት ነው ለኢትዮጵያ። የአማራ ሽምግልና ራሱን የቻለ አንድ በረከት ነው ለኢትዮጵያ። የአፋሩ ማን ነበር? እሱ ደግሞ ራሱን ዳጉ ራሱን የቻለ አንድ በረከት ነው ለኢትዮጵያ። እነዚህን ሰብስቦ አንድ የሆነ ኢንስቲትዩሽን ፈጥሮ ኢትዮጵያን ማስታረቅ ይቻላል። እንግዲህ በእኔ አቅም የሚገባኝ የሚመስል የማህበረሰብ እሴት ኢትዮጵያ ውስጥ እሴት አለን፣ ግን እሴት አንዱን አጉልተን አንዱን እናጠፋለን። ጳውሎስ ኞኞ ኢትዮጵያ አዲስ አበባ አይደለችም፣ ኢትዮጵያ አዲስ አበባ ብቻ አይደለችም ይላል። ልክ ካልቸር ስንል የእርቅ ስርዓት አለን አይደል? አሁን እንዳልከው ሁሉም ማሰብ ያስፈልጋል። እሴት ስንል እንግዲህ የኢትዮጵያ ሕዝብ እኮ 1500 የጣሊያን ወታደሮችን ማርኮ ሲመጣ እሱ በባዶ እግሩ በእግሩ ምርኮኛው በበቅሎ ነው የመጣ። እኔ አይደለም ያልኩት፣ ጄኔራል አልቤርቶኒ የጻፈው መጽሐፍ ማየት ይችላል። ምርኮኛውን በፈረስ ይዞ የሚመጣ 2 ክንድ 1 ሜትር ነው ብሎ የሚያምን ማህበረሰብ አይደል? አልጋውን ለቆ እንደምንለው አልጋ ለቆ የሚያስተኛ ብሔረሰብ የለም ኢትዮጵያ ውስጥ። ስለዚህ ልዩነታችን ምንፈታበታል። ቅድም እንዳልኩ ፖለቲከኞቹ ወደ ራሳቸው እጅ ለመጠምዘዝ ነው እሴት የሚጠቀሙት። ቅድም እንዳልከው ግን ለምሳሌ ናሽናል ኮንሰንሰስ ይባላል፣ ናሽናል ዲያሎግ ይባላል። በማን ኢንተረስት ውስጥ ነው የሚካሄደው? በዛ ከተካሄደ ኢትዮጵያ ውስጥ ለምሳሌ አንድ ሰሞን እንግዲህ ሽግግር መንግስቱ አካባቢ ታስታውስ ከሆነ አማራም በይፋ እንዲገደል መግለጫ የሰጡ ሰዎች እናውቃለን። አምቦ ሄዶ ግን ሃይላንድ የመጣው ነው አይደል? መርዝ የተሰጠው አማራ ይታወቃል። አንተ ሌላ ብታወራ እሱ ያውቃል አይደል? ልክ ማህበረሰቡ ነገሮችን የሚያቀዘቅዝበት መንገድ አለው። የአፋሩ ይምጡ፣ የጋምቤላው ስርዓት ይምጣ፣ የእርቄ እንደርታ ይምጣ፣ ዳጉ ስርዓት ይምጣ፣ ልክ ፓርላማ ላይ እንደሚቀመጡት ቁጭ ብለው ዲል አድርገው ሀገራቸው መገንባት ይችላሉ። ኢንዶኔዥያ እንዴት እንደተገነባች የትምህርት ስርዓቷን ዶክተር በድሉ አግጀራ አንድ መጽሐፍ ላይ ይናገራል። የትኛውን ቋንቋ እናድርግ ሲባል ትምክተኛ የሚባሉት ኢጎ ያለባቸው ጎሳዎች እንዲቀሩ ተደረገ። ምክንያቱም ቁርሾ ስላላቸው ነው።
ማይኖሪቲና ከተናቀው ጎሳ ቋንቋ መርጠው ፖሊሲያቸውን ገረጹ። አሁን ኢንዶኔዥያ ትልቅ ሀገር ናት አይደል? ስለዚህ ተነጋግረን እኛ እኮ ባጥንት ነው የምንጣለው አይደል? ለቆመ ሰው መፍትሄ የሚሰጥ የሽምግልና ስርዓት ባላት ሀገር ውስጥ ሰው ባጥንት እንዴት እየተጣላ ይኖራል? ወይ የሌሎች ሀገር ኢንተረስት አለ ወይ ቤተ መንግስት አካባቢ ሰዎች እንዲቆዩ እኛን ማጣላት ይፈልጋሉ። ስለዚህ ይሄኛውን ሚና ከፖለቲከኞች ይልቅ ሌላ ተቋም ቅድም እንዳልኩ ሀገር የሚወዱ ምሁራኖችና የነቁ ዜጎች በፖሊሲ በካሪኩለም ተገናኝተው ቢያመጡት የኢትዮጵያን ችግር ለመፍታት አይደለም ሌሎችንም ለማስታረቅ ካዛብላንካና ሞኖሮቪያን ቡድን ያስታረቀ እኮ ኢትዮጵያ መሪ ነው አይደል? ታዲያ እንዴት ራሱን አያስታርቅም ዛሬ? መሪም ያን ሚና ከተወጣ የኢትዮጵያ ችግር በሽምግልና ይፈታል ብዬ አምናለሁ። ግን ትውልዱ እንዳልኩ እሴቱን ያውቃል ወይ? የኢትዮጵያ ኦሪጂናል እሴትና ግሎባላይዜሽን ፈረንጆች እኮ ዊን ዊን ስትራቴጂ የሚሉት መርዛቸውን እንዲያዙ አይለቁም። ግን እቺ መርዝ እንዲያዝኩ ምን አገኛለሁ? ድርድር እንደዛ አይደለም። በኢትዮጵያ ካልቸር ይቅር ለእግዚአብሔር የሚያባብል ነው ሁሉ ማለት። ስለዚህ ናይሮቢ ላይ ፕሪቶሪያ ላይ የተካሄደው ዲስከሽን ምንድነው? መርዝ ነቅለው እኮ አይደለም የመጡት። ግን ምን አገኛለሁ ምን አጣለሁ ነው። ግን የነሱ ዛሬ ተኩስ አቁሞ ይሆናል ቡና በመንጠጣው የትግራይ የአማራ የኦሮሞ ልጆች መካከል ሰላም እንዲሆን ግን ኢትዮጵያዊ እርቅ ብንጠቀም ከውስጣችን ሰላም ይመጣል ብዬ አምናለሁ። ትውልዱ እሴቱን እያወቀ ሲሄድ ለዛ የሚቀርብ ነገር ይኖራል። ልክ ነው። አሁን በአልከው በዚህ ድርድርም ማህበራዊ መሰረቶቻችን የተሳቱ ይመስለኛል። ምክንያቱም ከማህበረሰባዊ እሴት ካልተነሳ ዘመናዊ ፖለቲካ የሚፈታው ነገር አይኖርም። ጥይቱ ነው እንጂ የቆመው ማለት ነው። እሳቱ ውስጥ ያለ ትክክለኛው ግን የውስጡ የሚሳበው መላጭ ነው ልብ ላይ ያለው እሱ ነው መጥፋት ያለበት እንጂ ለጊዜው ጠበንጃው ልታቆመው ትችላለህ። እልኩ ካለ ግን የሆነ ቀን መፈንዳቱ አይቀርም። ሰለሞን አመሰግናለሁ። አሁን ምንድነው ግራ የሚገባኝ የኢትዮጵያ ታሪክ ሲጻፍ አንድ በፕሮቴስታንት ማህበረሰብ ውስጥ ያለ ሰው የኢትዮጵያን ታሪክ ሲጽፈው፣ አንድ በኦርቶዶክስ ውስጥ ያደገ ሰው የኢትዮጵያን ታሪክ ሲጽፈው፣ በኢስላም ማህበረሰብ ውስጥ ያደገ የኢትዮጵያን ታሪክ ሲጽፈው፣ ሰሜንኛው ኢትዮጵያን ሲጽፋት፣ ደቡቡ ኢትዮጵያን ሲጽፋት፣ ፈረንጅ በተለይ ደግሞ ጀርመን ሲጽፋት፣ እንግሊዝ ሲጽፋት፣ አሜሪካ ሲጽፋት ኢትዮጵያ ሌላ ናት። እንዴት ነው የምናስታርቃቸው ሰለሞን? እንግዲህ ምን መሰለ የሚገባኝ ሰው መጀመሪያ ሲጽፍ ኢንቴንሽኑ መጠናት አለበት። የጀርመን ታሪክ ጻፊ የጻፈው ታሪክ ሊጽፍ ነው ወይስ አይደለም? ታሪክ ምንድነው? ወርቅ እጅ ላይ የሚሆነው ወይ አንገት ላይ የሚሆነው ለምንድን ነው? ካፈሮች መካከል በሳት የተፈተነና ሜልቲንግ ፖይንት ሁሉ ነገር ሲበላሽ የቀረው ነው አይደል? ታሪክ እንደዛ ነው። ስሜት ታሪክ አይሆንም። ትናንት ምን ተካሂዷል? ከተካሄደው ውስጥ ክፉ የትኛው ነው? ክፉንስ የምጽፈው ሌላ ክፉ ለመፍጠር ነው ወይስ ዳግም እንዳይደገም ነው? ታሪክ ነው። ቁስል የሚያክ ታሪክ የለም አይደል? ስለዚህ ቁስል ለማክ የተጻፉ መጽሐፍቶች የታሪክ መጽሐፍቶች አይደሉም፣ የብሶት መጽሐፍቶች ናቸው። ታሪክ የሚባለው እንዳልኩ ስህተትን አይረሳም፣ ግን በጻፈበት ኮንቴክስት ልክ ለሚያነበው ትውልድ ቂም እንዳይዝና ከዛ እንዳይደገም እዛው ላይ ማለቅ አለበት። የውርቃ ዝምታን የምታነበው ለምንድን ነው? ቂም ለመያዝ ነው አይደል? አሁን ደግሞ የአማራ መጽሐፍቶች አሉ፣ አንብባቸው። እኔ አላነብም። ለምን ደግሞ አላነበውም? እኔ ፖዚቲቭ ፊሊንግ የማይጨምር ነገር አላነብም። ጸሐፊዎችም ያን ባያደርጉ ጥሩ ነው። ግን ለትውልዱ ምን ታስተምራለህ? ለምሳሌ እሳት ቤት አቃጠለ ብለህ እሳት መጠቀም አታቆም። የእሳት አደጋ መስሪያ ቤት ነው የሚቋቋምለት አይደል? ማንም ይጻፍ። ለትውልዱ ግን ታሪክ እንዴት እንደሚለይ ማስረዳት ማስተማር በካሪኩለም። እዛው ውጭ ደግሞ ከትናንት ውስጥ ብሶት የለም የሚል የታሪክ ምሁር የለም። ብሶቱን ግን ነገ እንዳይደገም ትናንት የተፈጠረበትን ሲስተም መረዳት ዛሬ መልካም ሀገር እንዲኖር መረዳት ነው። ስለዚህ የምጠራቸው ሰዎች በሙሉ አሁን የእሳት አይነቶች ናቸው። የእሳት አደጋ መስሪያ ቤቱ ደግሞ ነገሩ ለምሳሌ ኢትዮጵያ ውስጥ ሲከራከሩ የታሪክ ምሁር የለም። አይተህ ከሆነ በረከት ስምዖን ኢትዮጵያ 100 ዓመቷ ነው ያለው ለነ ፕሮፌሰር ታደሰ ታምራት ነው ሄዶ። ምክንያቱም ጠበንጃ ስላለ ነው እንጂ ሊያስተምሩት እኮ ይችላሉ። ፕሮፌሰር መስፍን እንደውም ብለዋል ደንቆሮ ባትሆኑ እኮ አክሱም ላይ የተጻፈውን ጽሑፍ እዛ መታችሁ ይሄን አታወሩም ብለዋል አይደል? ስለዚህ አሁን ኤምሬትስ ፕሮፌሰር ባህሩ ዘውዴ ባሉበት ክርክር አይካሄድም። የሚከራከሩት ማን ነው? አንድ የኦሮሞ አንድ የትግሬ ምናምን ነው። ሁሉም እኮ ፒኤችዲ ያላቸው። ልክ ነው። እንደውም በዘር የማይመሳሰለው ያ ሰው ቀርቦ እንዲያወራ አይፈቅዱለትም። ምክንያቱም ዓላማችን ታሪክ ማወቅ ሳይሆን የዛሬን ፖለቲካ መጠቀምና ትውልድን ማበላሸት ነው። ስለዚህ ለኔ ብዙ ሊጻፍ ይችላል፣ ያ ታሪክ አይደለም። ታሪክ እንደ ወርቅ በትውልድ ነፍስ ውስጥ የሚቀመጥ አብሮ ለመሄድ የሚያስቀጥል ከዛሬ ዓለም ብቻ አይደለም ከሚመጣው ትውልድ ጋር የሚያሰናስል ነገር ነው ብዬ ስለማምን ታሪክ መጽሐፍት የትኞቹ ናቸው? ትውልዱ እንዴት ይለያል? ትሬኒንግ ወይም ትምህርት ቢኖር ብዬ ነው ማምነው። እሺ አመሰግናለሁ። ምንድነው አሁን ከመሞቴ በፊት አንዳንዴ ኢትዮጵያ እንዲህ እንድትሆንልኝ እፈልጋለሁ። ምክንያቱም አንተ ራስህ ያበጃሃት ኢትዮጵያ ትኖራለች።
አንተ ራስህ የቀረስካት፣ አንተ ራስህ በህልም ያየሃት፣ አንተ ራስህ ራእይ ላይ ያስቀመጥካት ኢትዮጵያ ትኖርሃለች። አንተ ራስህ በክንድህ፣ አንተ ራስህ በሳምባህ የተነፈስካት የለካት ኢትዮጵያ ትኖርሃለች። ያቺ ኢትዮጵያ እንዲህ ናት ብለህ በፍሬም መልክ ማስቀመጥ ትችላለህ። እንግዲህ እኔ ኢትዮጵያ ከግሪኩ ኢትዮጵያ ጋር ነው የሚገናኝብኝና ይገጣጠማልና አይዲያል ስቴት ነው ኢትዮጵያና አሁን ከጠየቀው ውስጥ ከጥያቄው ማልቀበለው አንድ ነገር ነው። ለምሳሌ እኔ ሳልኳት ኢትዮጵያ እንድትኖር የምፈልግ በህፃንነቴ ነው። አሁን እኔ ሳልኳት ኢትዮጵያ ሌላ ኢትዮጵያዊ ከሳላት ጋር እንድትስማማል። ለምሳሌ ትዳር ስትይዝ ምትዋለ እሷ ምትዋላት አይደል? እንደዛ ነው። ልጅ እያለሁ እኔ ኢትዮጵያ ነበረችኝ ራሴ እንዲሁ በቃ እንደ መድኃኒት እንደማዘው ቢሮ ውስጥ ፕሪስክራይብ ማድረግ። አሁን ሲገባኝ ግን ለካ ሀገር እንደዛ አይደለም። እኔም አለችኝ። ከዛ ውስጥ ደግሞ መጣል ያለብኝ ሊኖር ይችላል። ቅድም ካወራ ነው ካልቸር ውስጥ ለምሳሌ ኦሮሞውም ሀገር ይወዳል፣ ጉምዙም ሀገር ይወዳል። እሱም ኢትዮጵያ አለችው። ሲመጣ ስናወራ አዲስ አበባ መጥቼ እየተማርኩ አካዳሚክ ስታፍ ሳይ እነሱም የሚሉት አላቸው። ለካ የኔማ ልግታቸው ነው። ስለዚህ ከኔ ምኑን ይወዳሉ? እነሱም ይነግሩኛል፣ እኔም ማሳያለሁ፣ እነሱም ያሳያሉ። ስለዚህ የኔ ኢትዮጵያ ፊክስድ አይደለችም። ቅን የሆነ ህሊና ያለው ለራሱ ኢንተረስት። በነገራችን ላይ አና ፍራንክ ምን ትላለች? በስጋ ከሞትኩ በኋላ እንኳን በመንፈስ መኖር እፈልጋለሁ፣ ስሜ አብሮኝ እንዲቀበር አልፈልግም ትላለች። እና ስሙ አብሮት እንዲቀበር የማይፈልግ ትውልድ ጋር ሆኜ ለሁሉም የሚመች ሀገር ለመፍጠር ዝግጁ ነኝ። ከውስጤ ቅድም ያልኩ ግን የልጅነት ኢትዮጵያ ያቺ እኔ ናት። አሁን በተማርኩ ቁጥር የምጥለው ነገር አለ። እኔ ልክ የኔ ሃይማኖት ብቻ ምል ከነበር አሁን አይደለም አይደል? ለምሳሌ ጀለብያ በለበሰ ማህበረሰብ ውስጥ ወይ ሶማሌ ብትወስደኝ እኮ አሁን እደነግጣለሁ አይደል? ምክንያቱም የተሰራው እዚህኛው ነው፣ ያኛውን በምናም ማሰብ። ስለዚህ የኔ ኢትዮጵያ ያሉት ጎሳዎች ሁሉ ጎሳዎች ብቻ አይደሉም። እኛ ፈረንጅ ሀገር እንደምንኖረው ዜግነት የሚመጡ ፈረንጆች እንኳን ዜግነት በአዶፕሽን ሲገቡ የማትጎረብጥ ኢትዮጵያ እንድትኖር እርሾ ማስቀመጥ እንጂ መፍጠር ወይም የኔ ኢትዮጵያ ምላት የለችኝም። ግን ከሁሉም ጋር የራሴ ድርሻ ኑሮኝ መልካም ሀገር። በተለይ ሰው እንትናና እንትና ጎሳ ተጋደሉ ሲባል ከአርሴናልና ማንቸስተር ተጫወቱ ቁጥር የሚጠይቅ ማህበረሰብ ባለበት ሀገር ፐርሰንት እየወጣ ድንጋይ የሚወራው የሰው ሞት የሸመደደ የለመደ ማይንድ ከሰፈሩ ሲሰርቅ ሰውን ዝም ብሎ ከሌላ ቦታ የማያውቀውን የሚያወራ ከሰፈሩ ሰው ሲጎተት እያየ እኔ አካባቢ ሰው ተጎቷል። በነገራችን ላይ እኔ ትግሬ መሆኗን ያወቅኩት ስትገደል ነው። በከተማ ውስጥ በጨዋነት ማቃት ገብርኤል ሆቴል የሚባል አለ ወረታና እሷ እኔ እዛ በኋላ እዛ ሀገር እጅ አላውቅምና አሁን ሳስበው ከተማ አህያ የታረደበት ይመስለኛል። ያቺ ደስ የሚለኝ አብረውኝ ያደጉ ልጆች ሁሉ ታመው ሰነበቱ። የገደሉትም እዛ አካባቢ የመጡ ሰዎች አይደሉም። ግን በቃ ሰው ሲሞት እኩል የሚያመው ማህበረሰብ፣ ኦሮሞ ሲጠቃ እኩል የሚያመው ትግሬና አማራ፣ ጉምዝ ካልተፈጠረ አሁን ባለንበት አካሄድ ለነገሩ እንደማያዋጣ እያየ ነው። ስለሆነ አሁን ትውልዱን እንቆናል። የምናምን ፓርቲ ፕሬዚዳንት የሚያወሩትን ልጃቸው አታይም ታውቃለህ። ምክንያቱም የቆመው ልጅ እንኳን እስኪሰለቸን ድረስ አሰልቺ ደረጃ ደርሰናል። ሎሬት ጸጋዬ ገብረመድህን ዲሞክራሲ በኢትዮጵያ ሆድ ውስጥ እንደ ጥንስስ ብዙ አይቆይም ይላል። ልክ እንደዛ ስለሆነ ዲሞክራሲ የሚለውን ነገር ዲሞክራሲ እኮ በነገራችን ላይ መርህ የሌለው ማህበረሰብ ከሆነ በርባን ይፈታ ክርስቶስ ይሰቀል ነው አይደል? መርህ ያለው ማህበረሰብ ሐሳብ ያለው ማህበረሰብ ነው ዲሞክራሲ። ምን ሐሳብ አለን? ፕሮፌሰር ከገበሬ አንሳለው፣ ገበሬ ከሰውነቱ አይወርድም አይደል? ስለዚህ ያን ነገር ኮምፕሮማይዝ እያደረግን ከሄድን ነው እንጂ አሁን ባለው መሰረት ግን ይሰለቸናል። እኔ እናንተ እስክንሞት ይመስለኛል ዘመኑ እንትን ነው። ካፍረት ሁሉ እስኪወጣልን ድረስ ክፋት የምናደርግበት ነው። አሁን የምታያቸው ህፃኖች ግን ያን አያደርጉም እና የተሻለ ሀገር ልጆቻችን አይተው ተምረው የሚያመጡት ይመስለኛል። እኔ መልእክትህ የማስተላልፈው መልእክት እንግዲህ በሐሳብ እንመን። ከዛም ቤት እሳት አለ እንዳሉት እዛም ቤት ዘር አለ፣ እዛም ቤት ባህል አለ፣ እዛም ቤት ሃይማኖት አለ። የኔ አባት ትልቅ ነው ብሎ ሰዎችን አባት መናቅ፣ እኔ ሐሳብ ትክክል ነው ብሎ ሌሎቹን መግፋት፣ ይሄ ትክክል አይደለም። የቡዳ ፖለቲካ ሲጀመር እሳቸው ትተውታል። በነገራችን ላይ ፕሮፌሰር መራራ ድሮ የቡዳ ፖለቲካ ነበር። ዘመን አገኘው ሲሉ ደግሞ እሱን ሐሳብ ሰጠና በዘመን የማይቀየር ሀገር ነገር ከልቡ የሚወድ አሜሪካን ህፃናት ፖሊስ ሲያገኙ ቴንክ ዩ ፎር ዩር ሰርቪስ ይላሉ። ጫማ እኮ የታሰረ እንትን ሲፈታ ያስረላቸዋል። የምንከባበርበት አገር ማየት ፈልጋለሁ ያልን ግን መሰረቱ ካሪኩለም ደረጃ በሃይማኖት ደረጃ የለም። በነገራችን ላይ ስንት ጳጳሳት አሉ እዚህ ውስጥ ስንት ዘረኝነትን ባለፉት 27 ዓመት የተቃወሙ ጳጳስ ትነግረኛለህ?
ሸሆችንም እኔም ማውቀው አቡነ ብርሃነ ኢየሱስ ብቻ ነው የካቶሊክ እንግዲህ ካቶሊክ ስላልሆንኩ ዘና ብዬ ማውራት ይችላል። ስለዚህ በማህበረሰብ ደረጃ በካሪኩለም ደረጃ በሃይማኖት ደረጃ በሁሉም ነገር ራሳችን ከዓለም አራምደን የሰከነ ሀገር እንድንገነባ አደራላለሁ። ያን ሳላይ እንደማልሞትሞ ተስፋ አድርጋለሁ። አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ የሃርመኒ ሚዲያ ቤተሰቦች ከሰለሞን መንግስቴ ጋር ያደረግነው ቆይታ በዚህ አላበቃም። በሚቀጥለው ተጨማሪ ሌላ ክፍል ይዘን እንቀርባለን። በዚሁ አጋጣሚ የተከበራችሁ ተመልካቾቻችን በየኔ ኢትዮጵያ ፕሮግራም ላይ መሳተፍ የምትፈልጉ መድረኩ ክፍት ነው። ምናልባት ሰለሞን መንግስቴ ያነሳቸውን ጥልቅና መልካም የሆኑ ሐሳቦችን ወይም ደግሞ በዚህ በሱ ባለው ነገር ላይ ተቃራኒ ሐሳብ ያለው ሰው ካለ ሰለሞንም ዝግጁ ነው። ማንኛውም ሰው መጥቶ በሐሳብ መከራከር ይችላል። ምናልባት ሰለሞን የተናገረው ከዚህ መስመር ላይ ተሳስተዋል፣ ሰለሞን ያለው ይሄ አይደለም የሚል የትኛውም ሰው እድሉ ይሰጠዋል። ከሰለሞን ጋር በጎ በሆነ መንፈስ መልካም በሆነ ብርሃን ባለው ልብ መከራከር ወይም መወያየት ስለሚቻል መድረኩ ክፍት ነው። የተወደዳችሁና የተከበራችሁ የሃርመኒ ሚዲያ ቤተሰቦች እንግዲህ የዛሬው ፕሮግራማችን ወይም ደግሞ የኔ ኢትዮጵያ የተሰኘው ፕሮግራማችን ሳምንታዊ ነው። ዛሬ እዚህ ላይ እናቆማለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ እኔ ቶማይ መኮንንና የስቱዲዮ ባለሙያዎችም እዚህ ጋር አብረውናሉ። ሰለሞን መንግስቴን ጨምሬ በምስጋና እንሰነባበታለን። እንግዲህ ሁላችንም ኢትዮጵያ የምንወድ በሙሉ መተን ስለ ኢትዮጵያ ማውራት እንችላለን። ሰላም።